መንፈሳዊ ነገር እንደምታውቁት መረዳት እንደ ዕውቀት ብቻ እንደ ማንኛውም ኮርስ የምንወስደው ወይ እንደ ዕውቀት ብቻ ጭንቅላታችን ላይ ይመጣና በረድፍ ለመናገር ችሎታ ማግኘት አይደለም። የሕይወትን ቃል የሚያስተምረው በሱ እንደመማር ያለ ድልን በረከት መማር ምድርን ማቃት ራሱ ማስተያይባት ስላለ የምተረጉምባትም ጭምር ስላለ ምድር ፈተና የሆነ አትቀጥለም። ተሰቅዬላታለሁ እሷም ይህንን ብርቱን መረዳት በእኔ ውስጥ በየቀኑ የሚያስተምረኝ መንፈስ ቅዱስ በቃሉ የመንፈስ ቅዱስን ክላስ የወሰደ ሰው አይወድቅም። ሶ ተባረከ። እንዴት የዚህን መምህር ልህቀት መረዳት የምትችሉት? በጣም ፈላስፎች ስለ ኢየሱስ አውርተው ያልገቧቸው ብዙ ትምህርቶች፣ ብዙ መረዳቶች እነሱም ራሳቸው ያልገባቸው ነገር ኖሮ እስካሁን ድረስ ለዚህ ትምህርት እንግዳና ባዳ ናቸው። መንፈስ ቅዱስ ግን ፍጹሙን ሰው እና ፍጹሙን አምላክ የሆነው ኢየሱስ ነግሮኝ ተረዳ። ከመንፈስ ቅዱስ በቀር ለእግዚአብሔር ያለውን ማን ያውቃል? ለዘወትር ለዘላለም የሚኖር ሀብት እንዳላችሁ አውቃችኋል። የማይወሰድ ሀብት እና የነበራችሁ በሚታይ ሁኔታ ያላችሁን ነገር ሲወስዱባችኋል እንዲህ ብላችሁ ተጽናናችሁ። ምን ብላችሁ? የማይወሰድ ሀብት አለን፣ የማይጠፋ የዘላለም ሀብት አለን አላችሁ። ያም ሀብት ማን ይባላል? ኢየሱስ የሚባል ሀብት እንዳላችሁ አውቃችኋል። የሚታይ ቁስ ሲወስዱባችሁ የማይታይ ሀብት አለን ብላችሁ ሳቃ። የእግዚአብሔር መንፈስ በእኔ ስለገባ መንፈሳዊ አድርጎኛል። እንደገና የእግዚአብሔር ወገን ክርስቶስ በእናንተ ውስጥ ቢሆን ሰውነታችሁ ለኃጢአት ምክንያት የሞተ ነው፣ በኃጢአት ምክንያት፣ መንፈሳችሁ ግን በጽድቅ ምክንያት ሕያው ነው ካለ በኋላ ነገር ግን ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ ዘንድ ቢኖር ክርስቶስ ኢየሱስን ከሙታን ያስነሳው እርሱ በእናንተ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ደግሞ ሕይወትን ይሰጠው። ይህ አሮጌው ተፈጥሮ በውስጤ እንዲሞት የተፈረደበት እንዲሰቀል የተፈረደበት እርሱን በተቀበልኩት በመንፈስ ቅዱስ በኩል መንፈሳዊ ያደረገኝ ወገን ሆንኩኝ። ከዛስ የሥጋን ነገር እየገደልኩ የመንፈስ ነገር በእኔ እንዲያብብ ያ ክርስቶስን ከሞት ያስነሳው ያ የትንሣኤው መንፈስ በእናንተ ቢኖር እና ለሚሞተው ሰውነታችሁ እንዴት ሕይወትን ይሰጣል? እንደ ሥጋ ፈቃድ እንድንኖር ከዚህ በኋላ የማን አይደለንም? የሥጋ አይደለንም። ለምን? ያ የገባብን ቅዱሱ መንፈስ ስለ ሰማይ የሚገልጥልን ሰማያዊ ብርሃን የሚሰጠን ብቻ ሳይሆን በእኛ ውስጥ እኛን መንፈሳዊ የሚያደርግ የሥጋን ሥራ በሰውነታችን ያለውን የሚገድል ደግሞ እርሱ ብቻ አይደለም፣ የእግዚአብሔር ወገን የሰማይ ወገን ስለ መንፈሳዊ ነገር የሚገባው አደረገን። በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸው። ልጅነት ሰው ተሰብስቦ የሚያጸድቀው አይነት አጀንዳ ሳይሆን ያ መንፈስ የተቀበልነው መንፈስ በእኛ የሚኖረው ያ መንፈስ ቅዱስ ይመሰክራል። ልጅ ነው እንዳትጠራጠር፣ ድኛለሁ፣ ልጅ ነኝ አይደለሁም፣ እንዳው መጨረሻ ምንድን ነው እያልክ እንዳትጠራጠር በእኛ ውስጥ ሆኖ ይመሰክራል። መንፈስ ቅዱስ እኔ ውስጥ ከገባ ጊዜ ጀምሮ እኔን ከሌሎች ከምድር ይቀማል። ምን እያለ ነው? እኔንም ማድረግ ያደርኩበት ምኖርበት እኔ ነኝ እያለ የሌላ እንዳልሆን የእሱ በማድረግ ያድነኛል። የሰማይ በማድረግ ከምድር ያፋታኛል። ስለ ሕይወት እያወራኝ በእኔ የሚኖር መንፈስ ቅዱስ ስላለ ሞትም ቢሆን ወደዛኛው ቤት መሄጃ መንገዴ እንጂ ፍጥረታውያን ሰዎች እንቅልፍ እንደሚያጡለት እኛ ቤት የሰው ጆሮ ያልሰማው የእግዚአብሔር ጥበብ የሆነው ክርስቶስ እዚህ ቤት ተገልጧል። ለእግዚአብሔር ጥበብ ለሆነው ለክርስቶስ ክብር ይሆንለት። አብ በልጁ በክርስቶስ በኩል የሰጠኝ ብርቅ ነውና ለእርሱ